ሰላም ጤና ይስጥልኝ። እንዴት ናችሁ? ውድ የፖፑላር ቲዩቶር ተከታታዮች፣ ዛሬ ደግሞ ስታቲስቲክስ ይዤላችሁ መጥቻለሁ። ከዛ በፊት ግን ማቴማቲክስ ጋር ተያይዞ ያሉ ፖርሽኖችን በኮመንት ሴክሽን ላይ እስኪ እዚህ ፖርሽን ላይ ቪዲዮ ብሰራ የምትሉትን ጻፉልኝ። እዛ ላይ አሪፍ አድርጌ በጣም ቀላል በሆነ መንገድ ለማቅረብ ሞክራለሁ። ስታቲስቲክስ ጋር እስኪ እንመልከታቸውና አንድ ጥያቄ አብረን እንሰራለን። ተከታተሉኝ። ኦኬ ስታቲስቲክስ ቤዚክ ከሚባሉ የማቴማቲክስ ፖርሽኖች ውስጥ አንዱ ነው። ማለት 9ኛ ክፍል የምታገኙት ፖርሽን፣ 11ኛ ክፍል የምታገኙት ፖርሽን፣ 12ኛ ክፍል ላይ የምታገኙት ፖርሽን ነው። ሶ ስታቲስቲክስ ኢዝ ኦል አባውት ዳታ ነው። ዳታ ኮሌክት፣ ኦርጋናይዝ፣ አናላይዝ፣ ኢንተርፕሬት የምናደርግበት ማለት ነው። ዜርፎር ሜዥርመንት ኦፍ ዳታ ከምንለው እንይ እስኪ። ሜዥርመንት ኦፍ ዳታ የምንላቸው ሜንሊ ሁለት ናቸው። ሜዥር ኦፍ ሎኬሽን እና ሜዥር ኦፍ ስፕሪድ ኦር ሜዥር ኦፍ ሴንትራል ቴንደንሲ ይባላሉ ማለት ነው። ሜዥር ኦፍ ሎኬሽን የምንለው it tells us the central tendency or the central value of data set ነው የሚነግረን። ሜዥር ኦፍ ዲስፐርሽን ስንል it tells us how far each variables are far from central value የሚለውን ይነግረናል። ስለዚህ ሜዥር ኦፍ ሎኬሽን ስር 6 ፓራሜትሮች አሉ። አንደኛው ሚን ነው። አጌን ሚዲያን፣ ሞድ፣ ኳርታይል፣ ዴሳይል እና ፐርሰንታይል ናቸው። ኦኬ ምን እንደሆኑ አብረን እናያለን። ሌላ ሜዥር ኦፍ ስፕሪድ ስንል 3 ናቸው ሜንሊ። አራተኛ ይኖረናል ኳርታይል ሬንጅ የምንለው ማለት ነው። አክቹአሊ እሱን ሌላ ጊዜ የምናየው ይሆናል። ዜርፎር ሜዥር ኦፍ ስፕሪድ ስንል ሬንጅ፣ ቫሪያንስ፣ ስታንዳርድ ዲቪዬሽን እነዚህ ናቸው። ዜርፎር እስኪ ሜዥር ኦፍ ሎኬሽን የሚለውን እኔና አንድ ኤግዛምፕል አብረን እናያለን። ኦኬ ሚን ስንል ምንድነው? እሱ አፍሬጅ ቫልዩ ነው። አፍሬጅ ቫልዩ ኦፍ ዳታ ሴት ነው። ሚዲየን ስንል ኢንተርሚዲየት ቫልዩ ነው። ሞድ ስንል the most frequent variable in a given data set ማለት ነው። ኳርታይል ስንል division of data into 4 equal parts ማለት ነው። therefore we have Q1, Q2, Q3 and Q4. and decile ስንል division of data into 10 equal parts. don't forget አሁን ኳርታይል ስንል ኦር ኳርተር ከሚለው የመጣ ነው። ስለዚህ ኳርተር ማለት 4 ማለት ነው። ዴሳይል ማለት ዴክ ከሚለው ነው። ዴክ ማለት 10 ነው። ፐርሰንታይል 100 እንደማለት ነው። ዜርፎር አንድን ዳታ እኩል 4 ቦታ መክፈል፣ አንድን ዳታ እኩል 10 ቦታ መክፈል፣ አንድን ዳታ እኩል 100 ቦታ መክፈል እንደማለት ነው። ዴሳይል ስንል D1 D2 D3 አፕ ቱ D10 ይኖረናል ማለት ነው። ማክሲመም D10 ድረስ ይኖረናል። ፒ ስንል P1 P2 P3 up to P100 እንደዚህ ይኖረናል። ሶ እነዚህ ሜዥር ኦፍ ሎኬሽን ናቸው። ሜዥር ኦፍ ስፕሪድ ኦር ሜዥር ኦፍ ዲስፐርሽን ኔክስት እናያለን። ሶ ከዚህ ጋር ተያይዞ ምን አለን? አንድ ጥያቄ አለን። እስኪ አብረን እናያለን። ጥያቄው ምንድነው? ለግሩፕ ዳታ እንዴት ሚዲያን እንፈልጋለን የሚል ነው። ዜርፎር ዳታ በስንት ይከፈላል? በአራት ግሩፕድ፣ አንግሩፕድ፣ ፍሪኩዌንሲ ዲስትሪቢዩሽን እና ሌላ ሮው ፎርም ዳታ ናቸው ማለት ነው። እስኪ compute median for group data given by X and F, where X is variable in data and F is frequency. Let's say X 1 up to 5 ይሁን ከ6 እስከ 10 ከ11 እስከ 15 ከ16 እስከ 20። እዚህ ጋር ይሄኛው የዚህ ፍሪኩዌንሲ ስንት ነው? 2 3 4 1 ይሆናል። ሶ ለዚህ ምንድነው የምንፈልገው? ሚዲያን። ይሄ ምንድነው? ግሩፕ ዳታ መሆኑን እንዴት እናውቃለን? ኮንስታንት የሆነ ክላስ ኢንተርቫል አለው። ክላስ ኢንተርቫሉ ወይ ክላስ ሳይዙ ስንት ነው? 5 ነው። እንዴት ነው የምናውቀው? ከ1 እስከ 5 ያሉትን ቁጥሮች እንጻፋቸው እስኪ። 1 2 3 4 5 ቁጠሯቸው። 1 2 3 4 5 አይ ስንት ነው ማለት ነው? አይ ስንት ነው? 5 ነው። አገኝ ከ6 እስከ 10 ያሉትን 1 7 8 9 10 ቁጥሩ 1 2 3 4 5 አይ ስንት ነው? አይ 5 ነው። አይ ምንድነች? አይ ክላስ
ሳይዝ ነች፣ ክላስ ሳይዝ። ሌላ ነምበር ኦፍ ኦብዘርቬሽን ኤን ነምበር ኦፍ ኦብዘርቬሽን ኢዝ ኢኳልስ ቱ ሰሜሽን ኦፍ ዋት ፍሪኩዌንሲ ጋር እኩል ነው። ሰሜሽን ኦፍ ፍሪኩዌንሲ ጋር እኩል ነው። ሰሜሽን ኦፍ ፍሪኩዌንሲ ስንት ነው? 2 ሲደመር 3 5 5 ሲደመር 4 9 9 ሲደመር 1 9 ሲደመር 1 ስንት ነው? 10 ነው። 10 ሶ ኤን ኢኳልስ ቱ ዋት 10 10። ስለዚህ ይሄኛው where n is what number of observation ነው። number of observation ነው። and don't forget ስንት ነው እሱ? 10 ነው። 10 ደግሞ ምንድን ነው? even ነው። even ለሁለት ያለ ቀሪ መካፈል የሚችል ማለት ነው። therefore solution okay x f m cf bl variables እዚህ ጋር ያሉትን 1 up to 5 6 up to 10 11 up to 15 16 up to 20 ችኛዋ ስንት ነች? 15 ነች። ፍሪኩዌንሲ 2 3 4 1 therefore ይሄ የተሰጠን ነው። ከዚህ ላይ ምን አለን እኛ? ሚድ ሚድ ስንል እና ሚዲያን ስንል ዲፈረንሱ ሚድ ስንል ሁለት ማክሲመም እና ሚኒመም ቫልዩ ይሰጠናል። ስለዚህ ሚዱን እንዴት ነው የምንፈልገው? ማክሲመሙ ሲደመር ሚኒመም ዲቫይድ ባይ 2 ሚን እናገኛለን። ሚዲያን ሲሆን ደግሞ ከሁለት በላይ የሆነ ዳታ ሊሰጠን ይችላል። ከሁለት በላይ የሆነ ዳታ ነው የሚሆነው። ስለዚህ ሚዲያን ስንል ኤምዲ ማለት ነው ዳታው ወይ ደግሞ ቫሪያብሉ የሚሰጠን ከሁለት በላይ ነው። ሚድ ስንል ደግሞ ሁለት ነው የሚሰጠን ማለት ነው። ስለዚህ ሴንተር እንደማለት ነው ሚድ። ዜርፎር ሁለት ነው ስላችሁ እዚህ ጋር 1 እና 5 6 እና 10 11 እና 15 16 እና 20 ሶ የዚህ ሚድ ለመፈለግ 1 ሲደመር 5 ትላላችሁ። 1 ሲደመር 5 ስንት ነው? 1 plus 5 which is 6 and 6 divided by 2 ስንት ይሆናል? ይሄኛው 3 6 ሲደመር 10 16 ሲካፈል ለ2 8 ይሆናል። 11 ሲካፈል እዚህ ጋር ስንት ይሆናል? 13 18 ሶ ይሄኛው ምንድነው? ሚድ ነው። ሲኤፍ ማለት ኮሙሌቲቭ ፍሪኩዌንሲ ነው። ኮሙሌቲቭ ፍሪኩዌንሲ ማለት ዘ ቶታል ሰም ኦፍ ፍሪኩዌንሲ ማለት ነው። ቶታል ሰም ኦፍ ፍሪኩዌንሲያችን እዚህ ጋር ስንት ነው ብለናል? 10 ነው ብለናል። ሶ እሱን ነው የምንጽፈው። መጀመሪያችን ሰዱ 2 ሲደመር 3 5 ሲደመር 4 9 ሲደመር 1 10 ስለዚህ 10 ነው። ኮሙሌቲቭ ፍሪኩዌንሲ ማለት ቶታል ሰም ኦፍ ፍሪኩዌንሲ ነው። ሌላ ክላስ ባውንደሪ ጋር ምን ያስፈልገናል? ኮሬክሽን ፋክተር ያስፈልገናል። the purpose of correction factor is to smoothen the given data most of the time correction ፋክተራችን 0.5 ይሆናል። therefore 0.5 ላይ 0.5ን የመጀመሪያው ላይ እንቀንሳለን፣ ኔክስት ላይ እንደምራለን። ከዚህ ላይ 0.5 ሲቀንሱ 0.1 ይሆናል። ከዚህ ላይ 0.5 ሲቀንሱ 5.5 ይሆናል። ይሄኛው 10.5 0.5 ሲቀንሱ እዚህ ላይ ሲደምሩ ስንት ይሆናል? 5.5 ይሆናል። ሶ እዚህ ላይ ስንት ነው ቀንሱ? 0.5 ማለት 0.5 to 5.5 ከ6 ላይ 0.5 ሲቀንሱ ስንት ነው የሚሆነው? 5.5 to 10.5 ከ11 ላይ 0.5 10.5 to 15.5 16 ላይ 0.5 ሲቀንሱ 15.5 to እዚህ ጋር ስንት ይሆናል? 20.5 እንደዚህ ይኖርናል ማለት ነው። this is our data. Therefore from this MD median equals to ለግሩፕ ዳታ ማለት ነው። ለግሩፕ ዳታ እንዴት ነው የምናደርገው? BL plus n over 2 minus CFB the whole over FC times I ከዚህ ጋር BL ማለት ሎወር ክላስ ባውንደሪ ነው። ቢፎር ዛት ምን እንፈልጋለን? ለዚህ ሴንተር እንፈልጋለን። አሁን ከዚህ ጋር BL ለመውሰድ CFB ለመውሰድ FC ለመውሰድ ባይዜ CFB ማለት ኮሙሌቲቭ ፍሪኩዌንሲ ካሚንግ ቢፎር ሚዲያን ማለት ነው። CF ማለት ፍሪኩዌንሲ ኮንቴኒንግ ሚዲያን ማለት ነው። ዜርፎር ይሄን ለመፈለግ
ኤን ኦቨር 2 አለችን where n is what n ስንት ነው? number of observation ነው 10 by 2 which is 5 ይሆናል። ፊፍዝ የምናገኘው የቱ ጋር ነው? እዚህ ላይ ነው። ስለዚህ እንደ ሴንተር ኤቱን እንወስዳለን፣ ይሄንን እንወስዳለን። ሉክ ይሄኛችንን እንደ ሴንተር እንወስዳለን ማለት ነው። ከአንድ እስከ 2 ያሉት እዚች ጋር ይገኛሉ ፈርስት ሮ ላይ። ከአንድ እስከ 5 ያሉት ሰከንድ ሮ ላይ ይገኛሉ። ይሄን ስተነትኑት አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ 5 ድረስ የዚህ ድምር 5 ስለሆነ ማለት ነው። እስከ 9 ያሉት እዚህ ጋር 6 7 8 እዚህ ሮ ላይ ይገኛሉ ማለት ነው። 10ኛው ሲባል እዚህ ላይ ነው የሚገኘው። ስለዚህ 5ኛው ሮ ማለት አምስተኛው ተርም ማለት ስንተኛው ሮ ላይ ነው የሚገኘው? ሁለተኛው ላይ እናገኛለን ማለት ነው። ከሁለተኛው ላይ from ይሄ ማለት it found on second row ላይ ይገኛል። second row ላይ ስለዚህ from second row BL CFB FC I እና N ይሄንን እንውሰድ። BL ማለት ለሰከንድ ሮ ሎወር ባውንደሪ ስንት ነው የሚሆነው? 5.5 ይሆናል። FCB frequency which come before median ይሄ ማለት ነው cumulative frequency this one ይሄ 2 ይሆናል። FC ማለት frequency ነው። frequency which contain median which is 3 ይሆናል። this is 3 and I class size which is 5 here it is 5 ይሆናል። n number of observation which is equals to summation of frequency which is 10 ይሆናል። now we can find median for this type of group data. So therefore MD which is equals to 5.5 plus n 10 ነው over 2 minus FC B ስንት ነው የሚሆነው? 2 ሲካፈል ለስንት ትላላችሁ? FC means 3 ማለት ነው። 3 I ስጋለችን ስንት ነች? 5 ክላስ ሳይዝ 5 ይሆናል። MD ስንት ይሆናል ማለት ነው? 5.5 ፕላስ ይሄ ስንት ይሆናል? 5 minus 2 divided by 3 times 5 therefore MD ስንት ይሆናል? 5.5 plus 5 so MD ስንት ይሆናል ማለት ነው? 10.5 ይሆናል። this is median for this group data. thank you for watching. ይሄን ይመስላል። ኔክስት አስተያየታችሁ ኮሜንት ሴክሽን ላይ ሞር ኢንተረስትድ የሆናችሁበትን ፖርሽን ጻፉልኝ። thank you